ፍርዱ የተፈጸመው በማን ላይ ነው? በኢየሱስ ላይ። ምክንያቱ ምንድነው ብለናል? የአማኙ የእድሜ ዘመን ኃጢአት፣ በደል፣ መተላለፍ። ፍርዱ የተፈጸመው በማን ላይ ነው? እንዴት ሆኖ? በእኔ ኃጢአት ላይ ነው የተፈረደው እያልኩ የተሰቀለው ኢየሱስ ነው። በደም ስሙ። በእኔ ኃጢአት ነው የሞተው እያልኩ የተሰቀለው ኢየሱስ ነው። እንዴት ነው ነገሩ? መጽሐፍ ምን ይላል? ሁለተኛ ቆሮንቶስ ምን ይላል? ምዕራፍ 5 ነው 21 ምን ይላል? እኛ በእርሱ ሆነን ወይም እሱን በእርሱ ቦታ ሆነን የእግዚአብሔር ጽድቅ እናገኝ ዘንድ ነው እንሆን ዘንድ መድኃኒዓለም። የማን ጽድቅ? የእግዚአብሔር ጽድቅ፣ የአምላክ ጽድቅ፣ የመለኮት ጽድቅ፣ የቅዱሱ ጽድቅ፣ የያህዌ የኤሎሂም የጀሆቫ የሱ ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ምን አደረገው? ስለኛ ኃጢአት አደረገው። ኢየሱስን ምን አደረገው? ኢየሱስን ምን አደረገው? ስለማን ኃጢአት? ስለኔ በሉ በማርያም። ስለማን ኃጢአት? ስለኔ ኃጢአት። ኢየሱስን ስለኔ ኃጢአት አደረገው። ኦኬ። እግዚአብሔር የዛን ቀን ቁጣው የነደደው በኢየሱስ ላይ ነው በኃጢአት ላይ? ኢየሱስን ምንድን ያደረገው? ኃጢአት። መጽሐፍ ኢሳይያስ ላይ ምን ይላል? የሁላችንንም ኃጢአት በእርሱ ላይ አኖረ። ያቺ ጌቴሴማኒ ይቺ ጽዋ ከኔ ተለፍ። የምን ጽዋ? ብዙ ሰው የሞት ጽዋ ሊለው ይችላል። ኢየሱስ ሞት ፈርቶ አይመስልም። መጽሐፉ ይፈራና ይደነግጥ ይተከዝም ጀመር ይላል። እንዴት ይፈራል? ምክንያቱም ከጥቂት ሰዓታት በፊት ምን ሲል ነበር? ከአንድ ቀንስ በፊት ምን ሲል ነበር? ከአንድ ቀን በፊት ሐዋርያቱን ሰብስቦ ልሄድ በካህናት አለቆችና በሕዝብ አለቆች ተላልፌ ልሰቀል፣ ልገደል፣ በሶስተኛው ቀን ልነሳ ይገባኛል። ከዛ ሐዋርያት አይሁንብህ ጌታ ሆይ አትሙት ወዘት አሉት። ምን አለ? ሂድ አንተ ሰይጣን፣ ልሞት ይገባኛል። የሰውን ነው እንጂ የምታውቀው እግዚአብሔርን አታውቅም። እነ ቶማስ ሁሉ ተንቀጠቀጡ። እንግዲህ ሄደን አብረን እንለቅ አለ ቶማስ። ኢየሱስ ያልሰማ መስሎት ለጓደኞች እንግዲህ አምርሯል። ምንም ፍርሃት የሚባል የለም እሱ ጋር። ሄደን አብረን እንለቃል። ሉክ መጽሐፍ ነው የሚለው። ቶማስ እንደዛ አለ። በፊት ላይ ሊደርሱበት በማይችሉ ፍጥነት ኢየሱስ ወደ ኢየሩሳሌም ወጣ። ወደሚገደልበት፣ ወደሚያዝበት ወደዚያ ኢየሱስ ከዚህ በፊት ታይቶ በማያውቅ ፍጥነት መሄድ ጀመረ። ሐዋርያቱ ተንጠባጠቡ። ሊደርሱበታል። ምን አስሮጣው ጌታ ሲባል ሄጄ በኢየሩሳሌም ተላልፌ ልሰቀል፣ ልገደል ይገባኛል። በጣም ይፈጥን ስለነበር ተንጠባጠቡ። ቶማስ መጨረሻ ላይ ሆኖ እንለቅ እያለ ይከተል። እንዲህ ደፍሮ የመጣ ጌታ ያጆቹ ሲመጡ ሁሉ እነዚህን ተዋቸው፣ የናዝሬቱ ኢየሱስ እኔ ነኝ፣ ወስዳችሁ ስቀል ያለ ጌታ በዛች ምሽት ምን አጸለየ? ጽዋ ከኔ ትለፋባቱ። ምንድነው ሲባል ቅዱስ ባህሪው፣ ንጹህ ሰውነቱ፣ ያ ቅዱስ ገላው፣ ያ ቅዱስ ማንነቱ ከአብ ጋር እኩል የሆነ ቅድስናው ላይ ምን ሊመጣ ነው? አቤት የኔና ያንተ ሆረር ይሆን፣ ሆሪብል ይሆን፣ ዘግናኝ ሆነ። እንኳን ቅዱስ አምላክ ጋር ቀርቶ እርኩስ ሰው ጋር የማይቀርብ እርኩሰታችን በሱ ላይ ሊጣል ነው። አብ ያሳየው ነው። አብ ያሳየው ያንን ሁሉ ዘግናኝ ሆረር በግልጥ ስፍራ በስውር ስፍራ የተፈጸመ በዚህ ዓለም ላይ ያለ ሰው ሁሉ እስከ ዛሬ ሰምተን ማናቀው ስንት አይነት ክራይም፣ ስንት አይነት ወንጀል፣ ስንት አይነት ክፋት፣ ስንት አይነት ዘግናኝ ነገር፣ ለዜና የማይመች ለወሬ የማይመች ስንት አይነት ነገር በዓለም ላይ አለ። የዛን ሁሉ ሰው ኃጢአት አብ አሳየው። ይህን ሁሉ ትሸከማለህ። አንተን ሳይሆን ይህንን ኃጢአት አንተን ይሄን አደርግሃለሁ እና ይህንንም ኃጢአት ዛሬ አንጠለጥለዋለሁ፣ እበቀለዋለሁ። በሶስት የጨለማ ሰዓታት ውስጥ የዘላለም ቁጣይና ፍርዴን እዛ ላይ ወጣለሁ። ኢየሱስን ስለኛ ምን አደረገው? ኃጢአት አደረገው። ኢየሱስ ትላንት ምሽት ራት እየበሉ እንዲህ ብሎ ነበር 12ቱን ሐዋርያት፣ እናንተ ሁላችሁ ትታችሁኝ ትሄዳላችሁ፣ አባቴ ግን ይወደኛልና ብቻዬን አይተወኝም አለ። ማን? ኢየሱስ።
ምናልባት 48 ሰዓት ባልሞላ ጊዜ ውስጥ ግን እንደዚህ ያለ አምላኬ ትላንትና አባቴ አይተወኝም ያለው መስቀል ላይ ሲሆን አምላኬ አምላኬ ስለምን ተውከኝ? ስለምን ተውከኝ? እግዚአብሔር በሉ ኢየሱስን ሳይሆን ኃጢአትን መስቀል ላይ ተወው በሉት። የኔን ኃጢአት መስቀል ላይ ፊቱን አዞረበት በሉ። መጽሐፍ ምን ይላል? ያ በቀል ያ ቁጣ 3 ሰዓት ውስጥ በዛ ጨለማ መስቀል ላይ 6 ሰዓታት ያህል ቆይቷል። ማርቆስ እንደጻፈልን ከጠዋቱ 3 ሰዓት ላይ ሰቀሉት ይላል። እኩለ ቀን ሲሆን ግን ድርግም ፀሐይ ጨለማ እስከ 9 ሰዓት። በነዛ 3 ሰዓታት ውስጥ አብና ወልድ አባትና ልጁ ብቻ የሚያውቁት ማንም መልአክ ሊያየውም ሊረዳውም ሊያስተውለው ማይቻለው ኢየሱስ ብቻ የሚያውቀው ስላንቺ ስላንተ ዘግናኝ ነገር የጓዳ ጉዳይ ስውር ነገር ግልጽ ነገር እዚህ ወህኒ ቤት የታሰሩ ወንጀለኞች ማውን አላህ ኩበር የሚለው ሰውዬ የሱን ኃጢአት የቻይናውን እግዚአብሔር የለሹን አረቡን ሳውዲ አረቢያውን ኢየሱስ ቃል አንገትን የሚበጥሰው የዚህን ሁሉ ዘግናኝ ኃጢአት አንደርግራውንድ የሚፈጸሙ በጣም ማት ክራይሞች የማፊያዎቹ የኮኬንና የአሽሽ አሻሻጮቹ ዘግናኝ በደል ይሄን ሁሉ አመጣን አላውላስከም። ኢየሱስ መጨረሻ እንዲያለ አባት ሆይ ያንተ ፈቃድ ትሁን የኔ ፈቃድ አትሁን። እነ ጴጥሮስንም እንደዛ አላችሁ ይችን ጽዋ ልጠጣ ይገባኛል። እግዚአብሔር ይመስገን። ወጣና የናዝሬቱ ኢየሱስ እኔ ነኝ ይኸው። እነዚህ ምን ቢሰቀሉ ማያድኑ ምን ራሳቸው ኃጢአተኛ ናቸው፣ የማንን ኃጢአት ተሸከማሉ? ስለዚህ ምን አለ? እነዚህን ደግሞ ተዋቸው። ምን ማለት ነው ታውቃላችሁ? ስላንተ እኮ ነው የሚያወራ። በሱ ምትክ እኔ አለሁ፣ ዳዊትን ተወው። በሱ ምትክ እኔ አለሁ፣ እሷን ተዋት። እሺ በኢየሱስ ቃል በሉ ከሳሽ ትቶኛል፣ ቁጣ ቀርቷል፣ በቀል ቀርቷል። ኢየሱስ ተወስዶልኛል፣ ተጎትቶ ተወስዷል፣ እንደ በግ ተጎትቷል። እንደ በሸላቾች እንደሚታረድ በሉ በግ በሉ ተጎትቷል። ወስደው በሉት ሰቅለውታል። አሜን። እኔ ነፃ ነኝ በሉ። ኢየሱስ ነው ያለው። የመጽሐፍ ቅዱሱ ኢየሱስ ይሄ ነው። እኔ ይኸውና የናዝሬቱ ኢየሱስ እኔ ነኝ። እነ ጴጥሮስ ቆአለ እነዚህን ምን በሏቸው? ተዋቸው። ሞታቸውን ሞታለሁ፣ ህይወቴን ይኖራሉ። ቅጣታቸውን እቀጣለሁ፣ በረከቴን ይቀበላሉ። ኃጢአታቸውን ወስዳለሁ፣ ጽድቄ ለነሱ ይሆናል። አለቀ። ለጥቂት ሰዎች ይህንን ልበል። እስካሁን ያወራሁት ያልጣመው ካለ መጽሐፍ ቅዱሴ እንደዚህ ይላል። ኢየሱስ ክርስቶስ እዚህ ምድር የመጣበት ምክንያት ጴንጤ የሚባል ሃይማኖት ሊመሰርት አይደለም። የእናንተን ቸርች ሊከፍት አይደለም። መጽሐፍ እንደዚህ ይላል ጢሞቴዎስ ላይ ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሁሉም ሊቀበሉት የተገባ ነው። እደግመዋለሁ። ኢየሱስ ክርስቶስ ምኖችን ድገሙት። ምኖችን? ኃጢአተኞችን። ስንደጋግመው ቃሉ ቆንጆ እየመሰለን መጥቶ ከሆነ ኃጢአተኛ ምን ማለት እንደሆነ ሌላ ቀን እንማራለን።